መቼም እንደ ወያኔ አይነት ጥጋብ የማይችል ፍጥረት ያለ አይመስልም። ወያኔ በረሃብ ጠኔ በሞትና በህይወት መካከል ሆኖ ትንሽ ምግብ ካገኘ ተነስቶ ቃታ መወልወልና መሰንቆ መገዝገዝ ልዩ ባህሪው ነው። ምድር ላይ ካለው እውነታ ወይም ፕራግማቲክ ይልቅ በቅዠት ምርቃና ራሱን እየደለለ መኖርን ብቸኛ የትግል ዘዴው አድርጎ ወስዷል። ለ27 ዓመታት በነገሰበት የኢትዮጵያ ዙፋን ላይ መዝብሮ ከከበረ በኋላ የያዘውን እየቆጠበ ከመብላት ይልቅ አቅሉን እስኪስት ድረስ አንቀዠቀዠው። አሁን ዘመኑ ሌላ ቢሆንም ወያኔ ግን አሁንም ባለበት የረገጠ እንደሚቀጥል በግላጭ አሳይቶናል። ልክ እንደ 2013 ሁሉ ሰሞኑን በተመሳሳይ ደብረጽዮን ገብረ ሚካኤል መቀሌ ላይ ህዝቡን ሰብስቦ ለሰላም ብለን የጀመርነው ድርድር ውጤት ሊያመጣ አልቻለም፣ በመሆኑም ጦርነት አይቀሬ ነውና ህዝቡ በየሰፈሩ ምሽግ እንዲቆፍር ሲል ትዕዛዝ አስተላልፏል። ጸሐፊና የደህንነት ተንታኙ ሙሉ ዓለም ገብረመድን የጦርነቱን የስፋት መጠን የገጠመን ጠላት ጦርነትን እንደ ኦክሲጅን የሚቆጥር ያለ ጦርነት መሽቶ የማይነጋለት ደመቀዝቃዛ ኃይል ነው ብሎታል። በፍጹም የተስፋ መቁረጥ ስሜት ውስጥ ያለው ወያኔ ኢትዮጵያን ለማፍረስ ቀጠናውን ለማተራመስ እረፍት የለውም። ምክንያቱም በአንድ በኩል የትግሬን ወጣት ሊመግበው የሚችለው በዘራፊነት አሰማርቶ ብቻ ነውና የወያኔ ሰራዊት ዘራፊና ወሮ በላ ሰራዊት ነው። ወሮ በላ ሰራዊት ደግሞ አይኑን ጨፍኖ ለመዝረፍ የሚመጣ ኃይል ነው። መዝረፍ ማውደም ግብሩ ነው። ቆቦ፣ ወልዲያ፣ ሐይቅ፣ ደሴ፣ ኮምቦልቻ፣ ከሚሴ፣ ሸዋሮቢትና ንፋስ መውጫ አብይ ማሳያ ሆኖ ይቀርባሉ ብሏል። ከሐምሌ እስከ ታህሳስ በዘለቀው የወሎ ከፊል ሸዋና ጎንደር የጦር ወረራ ከዶሮ እንቁላል እስከ ፋብሪካ ማሽነሪ፣ ከአልባሳት እስከ ቀንድ ከብት፣ ከማህበራዊ የልማት ተቋማት እስከ እርሻ ሰብል ድረስ ያለውን ንብረት የቻለውን ዘርፎ ያልሆነለትን አውድሞ መሸሹ ይታወሳል ይላል ሙሉዓለም። አክሎም ከፊት ለፊታችን የዋንጫ ጦርነት ነው የሚጠብቀን። የአሁኑ ጦርነት ወያኔን አስተሳሰቡን ለአንዴና ለመጨረሻ ጊዜ ከኢትዮጵያ ምድር ነቅሎ ለመጣል መሆን አለበት። አንድ መታወቅ ያለበት መሰረታዊ እውነታ የዋንጫው ጦርነት የአካባቢውን ሀገራት የግዛት ሁኔታ የህዝቦችን ስነልቦናዊ ስሪት የሚቀየር ስለመሆኑ ነው። እጅግ በተለየ ቀጠና ውስጥ ነው የምንኖረው። የቀኝ ግዛት ድንበሮችን የማይቀበል በሁሉም ተጎራባች አገራት መካከል የድንበር ውዝግብ ያለበት በአለቃ አልባው የዘመናችን የዓለም ስርዓት ውስጥ የጥላቻ ተፎካካሪዎች እጃቸውን ያስረዘሙበት አካባቢ ነው። በዘመናዊ አፍሪካ ታሪክ ረጅሙ ጦርነት በተካሄደው እዚሁ ቀጠና ብቻ ሳይሆን እኛው ሀገር ላይ ነው ይላል። ከቀጠናው ባህሪ አኳያ ነገሮችን ብንመለከት እንኳን የወያኔ መነቀል የሰላም ትሩፋቱ በተዋረድ ታንዛኒያና ኮንጎ ይደርሳል። ይቅርና ለአፍሪካ ቀንድ ሀገራት በዚህ ጦርነት እንደ አፋር ያሉ ድንበር ተሻጋሪ ማንነት ያላቸው ማህበረሰቦች ሚና በቀላሉ አይታይም። ጉዳዩ የማዕከላዊ መንግስት መጠናከርና መዳከም ጉዳይ አይደለም፣ ከዛም የሚሻገር እንጂ። ስለሆነም ወያኔ መቅበር የምርጫ ጉዳይ አይደለም። ምርጫ የለንም። እናማ በዚህ ጦርነት ጠላት እንደ ፍልፈል እየገፋ ባለበት ሁኔታ የሰላም ሰባኪ ነኝ የሚለውን ጭምብላም በማይካድራ፣ በጭና፣ በቆቦ ባጋምሳ፣ በንፋስ መውጫ ሰማዕታት ስም ምህረት ንፈገው የነሸቴ ሞገስ አደራ አለብኝ በለው በማለት ይገልጸዋል። ማሳሰቢያውንም ይለግሳል። የህወሓት እስትንፋሱ ጦርነት ነው። ጦርነት ከፍቶ ካልዘረፈ ወይም የሚመራውን ህዝብ ቁጥር ካልቀነሰ መምራት እንደማይችል ያውቀዋል። በዚህ የወያኔ ሰይጣናዊ ሳቤ ቀዳሚ ሰለባዎቹ ደግሞ አፋርና አማራ ናቸው። በእነዚህ ሁለት ክልሎች የሚኖረው ህዝብ ደግሞ እንዳለፈው ጊዜ ወረራ ሳይዘናጋና የማንንም ከለላ ሳይጠብቅ ራሱን አዘጋጅቶ ወያኔን በመጣበት መንገድ ማናገር ይኖርበታል። አራቱ የወያኔ የጦርነት ቀዳሚ ግንባሮች ታውቀዋል። ለመሆኑ በእነዚህ ግንባሮች የሚኖረው አሰላለፍ ምን ይመስላል? ለወያኔ ዝግጅትስ ከኢትዮጵያ መንግስትና ከኢሳያስ አፈወርቂ የተሰጠው ምላሽ ምንድን ነው? በኢትዮጵያ በኩል ጦርነት በቃን የሚሉ ሰዎችስ አላማቸው ምንድን ነው? ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ሚዲያ ቤተሰቦች እንደምን አላችሁ? ለሰዓቱ ያዘጋጀንላችሁን የትንታኔ ዘገባ ይዘንላችሁ ቀርበናል። በዚያም በተባለ በዚህ ወያኔ ወደ ጦርነት ለመግባት የተገደደው በአንድ ወሳኝ ምክንያት ነው። ይህም ወልቃይትን በማጣቱ የተነሳ ደብረጽዮን ህዝቡን በአእምሮ እንዲዘጋጅ ካዘዘ በኋላ ቀደም ሲል ባዘጋጀው ኃይሉ ከተባበሩት መንግስታት ድርጅት ኤጀንሲዎች የሰበሰበውን የጦር መሳሪያና ምግብ አካቶ ወደ ጦርነት ገብቷል። በአራት ወሳኝ ግንባሮች በኩልም ጦሩን አንቀሳቅሶ ውጊያ ለመክፈት የሚጠብቀው አንድ ነገር ብቻ ነው። በዋግ ኽምራ በኩል ወደ እብናት በመዝለቅ እስከ ሊቦ ከመከም በመግባት ወደ ባህር ዳር መግፋት የመጀመሪያው ግንባር ሲሆን
ለዚህ ግንባር ፍልሚያ ደግሞ ይበቃኛል ያለውን ኃይልና መሳሪያ በአበርገሌ ያከማችቷል። በሌላ በኩል ደግሞ በጅቡቲ በኩል ያሰለጠናቸውን የተገዙ የጅቡቲ አፋሮችን በመመልመል ወደ አሰብ መግፋት ነው። ይህኛው ግንባር እጅግ ወሳኝ ትኩረት የሚሰጠውና ለዚህ ደግሞ እጅግ በርካታ ዘመናዊና ስንቅ የተጫነለት ሲሆን በውጊያ ላይ የሚሳተፉ የውጭ ወታደሮችም ተሰጥተዋል። ይህ ግንባር አሜሪካ ልዩ ትኩረት የሰጠችው ሲሆን ለዚህ ደግሞ ምክንያቱ የባብኤሉ መንደብ የወደብ ጉዳይ ነው። ኢሳያስ አፈወርቂ ከሩሲያ መንግስት ጋር ካላቸው ግንኙነት የተነሳ ከዓለማችን እጅግ ስትራቴጂክ የባህር ሰርጦች መካከል አንዱ የሆነውን የባብኤል መንደብ ወደብን ሩሲያኖች በፈለጉት መጠን ይጠቀሙበታል። ይህ ደግሞ ለኢምፔሪያሊስቷ አሜሪካ እጅግ ከባድ ጉዳይ ነው። የአሜሪካ ፍላጎት ከዓለማችን እጅግ ወሳኝ ራዳሮች መካከል አንዱን አሰብ ላይ መትከል ነው። ባብኤል መደብን በብቸኝነት መጠቀምም ዋናው ወታደራዊና ኢኮኖሚያዊ ግቧ ነው። ወያኔ በዚህ ግንባር ልዩ የቤት ስራ ተሰጥቶት ውጊያ እንዲከፍት የተፈለገውም ለዚሁ ዓላማ ነው። ሶስተኛው የወያኔ ግንባር ከሱዳን እየተነሳ ወደ ቋራና ቤኒሻንጉል ጉምዝ የሚገባ የሳምሪ የሱዳንና የግብጽ ጥምር ጦር ነው። በዚህ በኩል የግብጾች ድጋፍና የማያቋርጥ ስግብግብ ፍላጎት ለወያኔ ቀዳሚ የድጋፍ ኃይል ነው። አራተኛው ተጠባቂው ግንባር የወልቃይት ኮሪደር ሲሆን በዚህ በኩል የሚደረገው ውጊያ ቀላል እንደማይሆን ወያኔ በሚገባ ያውቀዋል። ለዚህም ነው የኤርትራ መንግስትና የፌዴራል መንግስቱን በተለያየ ግንባር ውጊያ በመክፈት ማስጨነቅ የተፈለገው። ኤርትራን በአሰብና በራማ በኩል በመውጋት የሁመራውን በር እንዳይጠናከር ሲያደርግ በሱዳን በእብናትና በአፋር በኩል የሚከፈቱት ውጊያዎችም የኢትዮጵያ መንግስት የሚያስጨንቁት ይሆናሉ። እነዚህን አራት ግንባሮች እንዲደግፉ ደግሞ በመተከልና በወለጋ እንዲሁም በራያ በኩል የሚደረግ የድጋፍ ሰጪ ቅጥረኛ ኃይል አዘጋጅቷል። እነዚህ ሁሉ ግንባሮች መሬት ላይ የሚካሄዱና በ10ና በመቶ ሺዎች የሚቆጠሩ ሰዎችን ህይወት የሚቀጥፉ ናቸው። ጦርነት በቃ እያሉ የሚንቀሳቀሱ ሰዎች ዓላማቸውና ተልእኳቸው የህወሓትን የወረራ ዕቅድ እንዳይደናቀፍ ኃይል መበተን ነው። ታዋቂው ጋዜጠኛ ሙሉቀን ተስፋው ትናንት ምሽት ባስተላለፈው አንድ የትንታኔ ጽሑፍ ሰላም ይበጀናል የምትል ዘፈን ተደጋግማ መሰማት ጀምራለች። ጋዜጠኛ፣ አክቲቪስት፣ ፖለቲከኛ ወዘተነን የሚሉ የህወሓት መንገድ ጠራጊዎችና መሀል ሰፋሪዎች ናቸው ይችን ዘፈን ደጋግሞ የሚቃኟት። ሰላም ለሰው ልጆች ሁሉ አስፈላጊ ነገር መሆኑን ማን ይጠፋዋል? ሰላም ይበጀናል የምትሉ ሰዎች እስኪ እንዴት ነው ሰላም የሚመጣው? እናንተ የገባችሁ እኛ ያልገባን ነገር ምንድን ነው? ህወሓት ወረራውን እየፈጸመ ከየት እስከሚደርስ ዝም ይበሉኝ አላችሁ ሲል በጥያቄው ይጀምራል። ሙሉቀን አክሎም እነዚህ ሰዎች ሰላም ይበጀናል አማርኛ ሲተረጎም ሰቲት ሁመራ ዞንን ለህወሓት ይሰጥ፣ የአማራና የአፋር ገበሬ ዳግመኛ በትግሬ ወራሪ ኃይል ይፈናቀል፣ ሀብት ንብረቱ ይዘረፍ፣ የአማራ ልዩ ኃይልና ፋኖ ትጥቁን ይፍታ፣ ህወሓት ብቻ እንደፈለገ ይሁን፣ ቢቻል አዲስ አበባ ገብቶ የድሮ ምንዳችን ይቀጥል ነው በማለት ሐሳቡን አጋርቷል። ጋዜጠኛ ሙሉቀን በዚህ ብቻ አልተመለሰም። ትዝብቱንም እንዲህ ሲል አጋርቷል። አሁን ሰላም ይበጀናል የሚሉ አካላት ህወሓት የሚፈጽመው ውድመት ግልጽ ከወጣ አይናቸውን በጨው አጥበው መልሰው የአማራ ተቆርቋሪ ሆነ ወይም ለጊዜው ይሰወራሉ። ሰላም በአንድ ወገን ፍላጎት ብቻ አይመጣም። ከፊል የአማራ ክልል አካባቢ አሁንም በህወሓት ስር ነው። ሆኖም ጦርነቱ ቆሞ ነበር። አሁን ህወሓት ወደ አማራ ግልጽ ዘመቻ ከፍቷል። ያው ሰላም ይበጀናል የሚለው ቡድን ሙሉ አማራ ክልል በህወሓት ስር ይሁን ነው የሚለው። መፍትሄው የአማራ ህዝብ ትጥቅ አስፈቺ ቅጥረኞችን አትስማ፣ ራስህን ተከላከል በማለት ትዝብቱንና ማሳሰቢያውን ይገልጻል። ወያኔ በአራት ግንባሮች ሊከፍት ትጥቁንና ስንቁን አዘጋጅቶ በመጨረሻው ምዕራፍ ላይ መገኘቱን ተከትሎ የፕሮፓጋንዳ ዘመቻውን ካሁኑ ተጀምሯል። የኢትዮጵያ መንግስት በዲፕሎማሲና በፕሮፓጋንዳ ውጊያው ተገቢውን አጸፋ ይመልሳል ተብሎ ባይጠበቅም መሬት ላይ ባለው ውጊያ ምን ምላሽ ይዞ ቀረበ ብለን እንጠይቃለን። ውድ ሚዲያ ቤተሰቦች ለሰዓቱ ያዘጋጀንላችሁ ትንታኔ ይህንን ይመስላል። ስለምትከታተሉን እያመሰገንን ቻናላችንን ላይክ፣ ሼር እንዲሁም ሰብስክራይብ እንድታደርጉ የአክብሮት ግብዣችን ነው። ሰላም ይሁኑ።